እሺ አመሰግናለሁ። እግዚአብሔር ባርካችሁ። ባለፈው ስለ ጸሎት የተማማርን ከመጣነው ጥያቄዎች አንዱን እንዴት እንጸልይ የሚለውን ሳካፍል ከቀረው ክፍል ጀምሬ ዛሬ ደግሞ አንዱን ሀሳብ አቃብላችኋለሁ። ባለፈው እንዴት እንጸልይ የሚለው በእምነት እንጸልይ የሚል ሀሳብ አንስተናል። ሁለተኛ ደግሞ ክርስቶስ በእኛ ውስጥ በመኖር ቃሎቹ በእኛ ውስጥ በመኖር እንጸልይ። ሶስተኛ ባለመታከት እንጸልይ የሚለው ሀሳብ ላይ ደርሰን ነው ያቆምነው። ሉቃስ 18:1 ላይ ሳይታክቱ መጸለይ እንደሚገባቸው ትምህርት ለማስተማር ጌታ ኢየሱስ ክርስቶስ ስለዛ ጨካኝ ዳኛና ስለዛች መበለት የተናገረ ምሳሌ አለ። እቺ መበለቷ በተደጋጋሚ ስለምታስቸግረው ጨካኙ ዳኛ እግዚአብሔርን ባልፈራ ሰውንም ባላፍር ስለዚህ ሴትየው ስለምታስቸግረኝ ልፍረድላት ብሎ አለ። ይህን ክፍል ያስተማረን ባለመሰላቸት የፈለኩትን መልስ ወዲያው ባላገኝም እግዚአብሔር ቆይተንም ቢሆን በሱ ፊት አሳልፈን ዘግይተንም ቢሆን እግዚአብሔርን መልስ የምናገኝ መሆኑን ሳንታክት ተስፋ ሳንቆርጥ ቶሎ መልስ ባይሰጥም እግዚአብሔር ጸሎቴን ይሰማል፣ መልሴን ያመጣል ብለን ዘወትር መጸለይ ሁሌ መጸለይ ያለብን ያስተማረን ክፍል ነው። ሳይታክቱ መጸለይ አለብን። ሳይታክቱ ማንኳኳት አለብን። ሳንሰላች መለመን አለብን። ሳንሰላች መጠየቅ አለብን። ደግመን ትላንት ጠየቁን ጥያቄ እንደገና ተስፋ ቃሎቻችንን በአእምሯችን ይዘን እግዚአብሔርን ቃሉን ተስፋ ቃል በመያዝ እግዚአብሔርን ማስቸገር አለብን። ትላንት ጸልያለሁ ብዬ ማቆም የለብኝም። ሁል ጊዜ እግዚአብሔርን መጠየቅ በተለመደ ስፍራ እግዚአብሔርና እኔ በምንታወቅበት ማዕድ ላይ ሁል ጊዜ ያለመታከት መገኘት አለብን ብለን መውሰድ እንችላለን ማለት ነው። ስለዚህ በአጠቃላይ ስንጠቀልል ጸሎትን እንዴት እንጸልይ የሚለውን በእምነት እንጸልይ። በእምነት እንጸልይ። የእምነት ጸሎት ድውዩን ይፈውሳል። የእምነት ጸሎት ፈውስን ያመጣል። ያዕቆብ 5:15 ላይ ባነሳነው ሀሳብ ውስጥ ስለዚህ ሰውየውን ይፈውሳል። እንደገና ቃሉን በእኛ ውስጥ በማኖር ክርስቶስን በጓዳችን በሳሎናችን በማስቀመጥ በልባችን በመሾም እንጸልይ። ይህን ሀሳብ የሚናገረው ዮሐንስ 15:7 ላይ ይህን ሀሳብ ያጠናክር እንደነበረ ባለፈው አይተናል። ሌላ እንደገና አሁን ባነሳሁት ክፍል ላይ ሉቃስ 18:1 ባለው ሀሳብ መሰረት ዘወትር ያለመታከት መጸለይ ያለብን የሚሉን ሰድ ዮሐንስ 16:13 ላይ እንደገና ወደ ህይወታችን ወይም ወደ እውነት ሁሉ የሚመራውን ክርስቶስ የእግዚአብሔርን መንፈስ በማወቅና በመጋበዝ እሱ ነው የሚመራው። እድል በመስጠት ለሱ ፈቃደኛ በመሆን እንጸልይ የሚለውን ሀሳብ በመያዝ እንዴት እንጸልይ የሚለውን በዚህ በመጨረሻ መጨመር የምፈልገው በህብረት እንጸልይ። በህብረት መጸለይን እግዚአብሔር ቃል ያበረታታል። በአንድነት እንጸልይ፣ ተጋግዘን እንጸልይ፣ ተስማምተን እንጸልይ። ወንድሞች በህብረት ቢቀመጡ መልካም ነው ይላል። በህብረት በመቀመጥ እግዚአብሔርን ድምፅ እናምጣ፣ እግዚአብሔርን ፈቃድ ወደ ምድር እናምጣ፣ እግዚአብሔርን ፈቃድ በምድር ላይ እንዲከናወን እናድርግ የሚለውን በማከል ዛሬ ያለውን በዚህ ሀሳብ ጨርሳለሁ። ላሳስባችሁ የሚፈልገው ይህ የክብር እንግዳ በቤታችን በማኖር በማስቀመጥ ክቡር ስፍራ በመስጠት ለሱ የተገባውን ቦታ በማድረግ እንድንጸልይ እንዲገባ በእምነት እንድንጸልይ እንዲገባ ምንም ነገር ማድረግ የሚችለው እሱ እንደሆነ ጉዳዮቻችን በሱ አይን እያየ እንድንጸልይ ይህም በሱ ፊት ቀላል ነው፣ ለእኔ ቢከብድ ለሱ እምንት ነው ብለን በማመን የእግዚአብሔር ፊት እንሁን። አመሰግናለሁ። ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም በዚህ ስለ ጸሎት ምንነት በተማርንበት ትምህርት ላይ እጅ እንድትጨምር ፈቃዴ እንዲሆን በክርስቶስ ኢየሱስ ብዙዎች እንድታነሳሳቸው የብዙዎችን መንፈስ እንድታነቃ ብዙዎች እንድታበረታታቸው አቅም እንድሰጣቸው በኢየሱስ ክርስቶስ ስም ጸልያለሁ። እኔንም ስለረዳኝ ስላገዝከኝ ተባረክ። በቀጣይ እስክንገናኝ በጸጋ ባለንበት ሁሉ በዚህ ቃል እውነት እንድታኖረን በክርስቶስ ኢየሱስ እንጸልያለን። በኢየሱስ ክርስቶስ